ይችላል ከዚህ በኋላ እኮ በጣም ብዙ ነገር ሊመጣ ይችላል። በሰማችሁ ቁጥር እናንተ ባልተማመናችሁ ቁጥር እናንተ እንደዚህ አይነት ነገር እንዴት ታደርጋለህ ብላችሁ በተጨቃጨቃችሁ ቁጥር ክፍተት ነው እየፈጠራችሁ ያላችሁት። ቢያንስ እስቲ ከቡታጀራ እናንተ ብሎ የሚመጣው ሰው አክብሩ። ሁልጊዜ ጋሽዬ እየመጣ እናንተ ማስታረቅ አለበት እንዴ? ሁልጊዜ የሆነ ነገር ማድረግ አለበት እንዴ? ህፃን እኮ አይደላችሁም። በቃ ትልቅ ሰው ናችሁ አይደል? ቀለበት አሰራችሁ አይደል? እንዴ ዱባይ ድረስ ሄዳችሁ እቤትሽ ተቀመጭ። አንቺ አኩርፊው ከፈለግሽ አታናግሪ፣ ግን እቤትሽ ተቀመጭ። ከቤት አትውጪ። ለምን ትወጫለሽ ከቤት? ቤቱ ያንቺ አይደለም እንዴ? ያንቺ እኮ ነው ቤቱ። ቢያንስ ለኔ እሺ ያለሽበትን ቦታ ነገር እኔ አውርቼሽ ላውራሽና ቢያንስ ልምጣና ልንገር ያለውን ነገር። በዚህ ናክል ቤት ጥሎ መውጣት ምናምን ህፃንነት ነው እንዴ? ይሄ እኮ እንትን አይደለም፣ ትዳር አይደል እንደ ያዛችሁት። አንዱ ሲያኮርፍ አንዱ መውጣት፣ አንዱ ሲያኮርፍ አንዱ መውጣት። እስከ መቼ ነው እናንተ በሰው እንትን ምናምን ምክርና በእንትን የምትመለሱ? የሰው ወሬ እየሰማችሁ ፍቅራችሁ ቢያንስ አንድ ወር እንኳን አይቆይም እንዴ እናንተ? ፍቅር ስትሰሩ የሆነ ሰይጣን ይመጣና የሆነ ነገር ያደርግባችኋል አይደል? በቃ ተያት። ነፃነትን ያለፈ ታሪክ ነው። እሷን ተያት። ስለ ነፃነት አንቺ እኮ ማሸነፍ የምትችይው ምንም ሲወራ ከባልሽ ጎን ሆነሽ ስታሳያቸው ማንም ድጋሚ ደፍሮት አይመጣም። የአብርሃም መጎዳት ምንም የሚጠቅማችሁ ነገር የለም። ታሞ መድኃኒት እየዋጠ እንትን ሰጥቼው ነው የመጣሁት። በቃ ይደብራልሽ። በጣም ብዙ ነገሮች እኔ እናንተ ላይ ተፈጥሯል። ግን ይሄ መናገር ስላለብኝ የተናገርኩት ይሄ ትዳር ነገር ነው፣ ቀልድ አይደለም። እሺ የምትፈልጊው ከሆነ ባልሽ ጥሩ ሁኔታ ላይ እና በጤነኝነት ማግኘት ከፈለሽ ያለበት ሁኔታ ደስ አይልም። በቃ አዳር ሲያለቅስ ነው ያደረው። አዳር በቃ አዳር ሲያለቅስ ሰው ሲያለቅስ ያደረ አዳር ሲያለቅስ ነው ያደረው። ለምንድን ነው የኔ ህይወት ሁሌ የሚበጠበጠው እያለ ነው? ለምንድን ነው የኔ ህይወት ላይ እንደዚህ አይነት ጫና ይፈስ ሁሌ እድሜ ልኬ እንደዚህ ነው የማሳልፈው ብሎ በጣም እያዘነ ነው። ሌላ ሰው ትዳር ለምንድን ነው እንደዚህ የማይሆነው? እኔ ላይ ለምንድን ነው መከራ የሚበዛው እያለ ነው። በቃ ያንን መከራ አንድና አንድ ለመቅረፍ አስቤ ነው ሁሉ ነገር እያደረኩ ያለሁት ብሏል። እና በጣም አይምሮውን የሚወቀሰው ያለው ነገር አለ። በጣም በቃ ማለት ጥፋተኝነት ስሜት እኮ አይደለም፣ ግን ለምንድን ነው እኔ ላይ እንደዚህ አይነት በደል እየደረሰ ያለው? ለምንድን ነው እኔ ሚዲያ ሰው ነው በቃ በጣም ብዙ ነገር ነው እየለፈለፈ ያለው ብቻውን ማለት ነው። ያንን ነገር በእናትሽ ሩታ ከቻልሽ ሰላም ዲናችሁ እናንተስ ያለው እግዚአብሔር ይመስገን። ዲናችሁ ነገሮች እንደምታዩቸው በጣም እያስጠሉ መጥተዋል። በጣም ነው የደበረኝ። ለትንሽ ለቅስፈት አመለጠችን ሩታ፣ ለትንሽ ማለት ነው። አካብርሽ ጋር ያለውን ነገር አስተካክለን ብዙ ነገሮችን አስበን ብዙ ነገሮችን አውርተን እዚህ ደረጃ ላይ ደረስን ብለን ወደ ቤት ስንመለስ ስናየው ያየነው ነገር በጣም ትንሽ አስከፊ ነገር ነው። በጣም ቅስሙ ተሰብሯል። በጣም ልቡ ተጎድቷል። ብዙ ነገር ልናወራሽ ነበር የመጣ ነው ሩታ። በጣም ብዙ ነገር ልንነግርሽ ነበር የመጣ ነው። ብዙ ነገሮችን አስተካክለን ነበር የመጣ ነው። ግን አንቺ ቀድመሽን በስሜታዊነት ሄድሽ እና ሩታ ይህንን ቪዲዮ አየሽው። አብርሽ ከነፃነት ጋር ታየራ አይደለም። በመጀመሪያ ደረጃ ነፃነትና አብርሽ አብረው አልነበሩም። አብረን ሆነን ያወራናት እንድትሄድም የነገርናት፣ ግን የተለያየ ወሬዎችን በማዳመጥና የተለያየ ወሬዎችን በመስማት ለዚህ ውሳኔ ደረሽ እና ይሄን ነገር በጭራሽ ማድረግ አልነበረብሽም።
ትንሽ ደቂቃ ብትታገሽ ኖሮ በቃ በጣም አሪፍ ነበረ። ትንሽ የሆነ አክል ሰዓት ብትታገሽ ኖሮ ነገሮች ይስተካከሉ ነበር። አንቺ እንደምታስቢያቸው አይሆንም ነበረ። እና ሩታ አሁንም አንቺ የሰማሻቸው ነገሮች እንዳለ ውሸት እንደሆኑ ነው የምነግርሽ። ስልክሽም ስለማይሰራ ነው አሁን በቪዲዮ የመጣሁት። በቃ በጣም ያስጠላል። አብርሽ ያለበት ሁኔታ በጣም ነው የሚደብረው። በጣም አዝኗል፣ በጣም ተከፍቷል፣ እያለቀሰ በቃ እኔ እንጃ የሆነ መጥፎ ስሜት ውስጥ ነው ያለው። በቃ ሞራሉም ልቡም ሁሉ ነገሩም ተነክቷል እና በጣም የሚያሳዝን ሁኔታ ውስጥ ነው ያለው። እና ሩታ ይሄን ቪዲዮ ካየሽው እንድትመለሺ ነው የምነግርሽ። ምንም የተፈጠረ ነገር የለም። እኔ ያው እንደምታውቂው አንቺ ነው እየደገፍኩሽ ያለው፣ እንደምደግፍሽም ታውቂያለሽ። እና ይሄንን ነገር ያለውን ነገር በአጠቃላይ ትተሽ እንድትመጪ ነው ፈልገው። አዲስ አበባም ካለሽ አዲስ አበባ፣ ቡታጀራም ሄደሽ ከሆነ ከቡታጀራ በቃ ካለሽበት ቦታ ነይና አንዴ እናውራ። ለምን ይሄ ሁሉ ነገር እየተፈጠረ እንደሆነ ወይም ነፃነት የምትባል ልጅ የምትለውን ነገር እየሰማሽ ለምንድን ነው አይሞርሽም የምትበርዡ? በቃ እሱ ማስተካከል የነበረበት ጉዳዮች ስለነበረ ነው እሷ ጋር የሄደው እንጂ እሷን ተከትሎ ቡታጀራ ሊሄድ የሚችልበት ምንም አይነት ምክንያት የለም። ወይም እሷን ለማግኘት ከእሷ ጋር ለመሄድ እሷ በቪዲዮ የተናገረችውን ሰምተሻል አይደል? አብርሽ እመጣለሁ ብሎኛል ነው ያለችው። እሷን ታያት ቀጣሽ ውሸታም ቢያት ይምበያት፣ እሷን እንዳታምኛት። ግን አሁን ስለሷ ላወራ ሳይሆን የእሷ ነገር ያበቃ ጉዳይ ነው። በመጀመሪያ ደረጃ እዚህ መታ ምንም ያደረገችው ነገር የለም፣ አይተሻል አይደል? ግን ለምን አገኛት ከሆነ ለምን እንዳገኘ ሊያስረዳሽ ይችላል። ያንቺን ነገሮችን ለማስተካከል ያንቺን ነገሮችን እንዳለ በሙሉ ቡታጀራ ሄዶ ጭራሽ ስለሰርጋችሁ እያሳሰበው ብዙ ነገር እያሰበ ስንት ነገር እንዳወራኝ ስላላወቅሽ ነው ሩታ። ያንን ነገር ሊነግርሽ በተዘጋጀበት ሰዓት ላይ ነው እነዚህ ነገሮች ተፈጥረው እንደዚህ አይነት ነገሮች ህይወታችሁ ላይ እየበጠበጠ በቃ ሴጣን ለምን እንደሚመጣባችሁ አላውቅም። እና ይሄን ነገር መታገስ ነበረብሽ ሩታ። ደግሞ እቤት ለቀሽ እቤቱ እኮ ያንቺም ጭምር ነው አይደል? ለምንድን ነው እቤቱን ለቀሽ የምትወጪው? እቤቱ የአብርሃም ነው የሁለታችሁም አይደለም? የሁለታችሁም እስከሆነ ድረስ አንቺ እቤት ትቀመጫለሽ። እንደውም እሱ ነበር እኛ ስትጣሉም እሱን አውጥተን እሱን ልናናግረው ነው እንጂ አንቺ እንድትወጪ አንፈልግም። ምክንያቱም በይሳት ከቤት ወጥተሽ ሌላ ቦታ የምትሄጂበት ወይም ሌላ ቦታ ሰላም ላይኖርሽ ይችላል። ምክንያቱም እረፍት የሚያስፈልግሽ ሰዓት ነው እና እቤት ተመለሺ፣ ነይ እናወራለን። እሱ እንዲያወራሽ እንኳን ባትፈልጊ አብርሃም ይዘነው እኛ እንወጣለን እና እቤት እንድትመለሺ ነው የምንፈልገው። እንደምታዩ ቤተሰቦቼም ነገሮችን ለማስተካከል ብዬ ነበር ወደ አዲስ አበባ የመጣሁት። ግን ነገሮች በዚህ ሁኔታ ሲሄዱ በጣም በጣም ጭራሽ አልጠበቅኩም ነበር። አቤልም ትንሽ ጥፋት አጥፍታል። ያው ከሩታ ጎን ሆነ ብዙ ነገር እያደረክላት እንደነበረ አውቃለሁ። ግን ማስቆም ትችል ነበር አቤል ማስቆም። ቢያንስ ቢኒም አቤልም ዝም ብላችሁ ብታስቆሟት ብትከለክሏት፣ ቢያንስ እግሯ ላይ እንኳን ወድቃችሁ አብርሃም እስኪመጣ ድረስ ያንን ነገር መስዋዕትነት ብትከፍሉ አሪፍ ነበረ። ምናልባት እና አቤል ጋም ሩታ ጋም የሆነ እውነት ሊኖር ይችላል ያንን ያደረጋችሁበት፣ እሱን አላውቅም። ግን ቢሆንም ማስቆሙ ግን የተሻለ ነበረ። ለሁለቱ ለአብርሃም እና ለሩታ ብታስቆሟቸው የተሻለ ነበር። አሁን ይሄው ቤቱ ባዶ ነው። የአብርሃም ቤት ነው። ለቄ ወጥቼ ነው ቪዲዮ እየሰራሁ ያለሁት። በቃ የሚያስጠላ ስሜት ውስጥ ነው ያለው። ምን ማድረግ እንዳለበት ግራ ገብቶታል። በቃ አስሬ ነው የሚጠይቀኝ ሩታ የት ትሆናለች፣ የት ሆና ሊሆን ይችላል እዩል። በቃ እንደ እብድ ነው እያደረገ ያለው። በቃ እንደ እብድ ማለት ነው። እና አስቡት፣ በቃ አስቢው። አንቺ እንደዚህ የተሰቃየን ያለ የሁሉ ነገር ነፃነት ጋር ሌላ ነገር ቢኖራቸው የሁሉ ነገር ይሆናል እንዴ ላንቺ? እኔ እውነተኛ ስሜቱን እኮ ስላየው ነው የምነግርሽ ሩታ። እኔ አሁን ቢያንስ እሺ ስልክሽን አንስተሽ ያለሽበትን ቦታ ነግረሽው አንተ ማናገር አልፈልግም በይ። አብርሃም ያለበት ሁኔታ ደስ አይልም። በቃ እንደገና ሌላ ነገር ሆኖ ጸጸት ውስጥ ነው የምትገቢው። በማይሆን እሱ ባላደረገው እሱ ባላጠፋው ስህተት በተወራ ወሬ ነገሮችን ለማስተካከል እየሄደ ባለበት ሂደት ሌላ ነገር ሆኖ በኋላ ጸጸት ውስጥ ነው የምትገቢው። እኔ የምር ለዛ ነው ተደብቄ ወጥቼ ካሜራ እየቀረጽኩ ያለው። አስር የሚጠይቀኝ ነገር በቃ አብርሃም ልክ አይደለም ምን ሆኗል ምናምን እስክል ድረስ ነው። ማይሆን ስሜት ውስጥ ነው ያለው። ስልክ አንሺለት፣ ቢያንስ ስልክ አንስተሽ ማናገር አልፈልግም እዚህ ቦታ ነኝ ያለሁት ብቻ ቤት
ግራ ገብቶታል። የት እንዳለሽ በቃ እርግጠኛ ሊሆን አልቻለም። እርግጠኛ መሆን ይፈልጋል። ካንቺ አንደበት ነው መስማት ይፈልጋል። ይህንን ነገር ነው ለማስተላለፍ የመጣሁት። አቤል ግልጹን ቢነግረን ደስ ይለኝ ነበረ። ማለት የት እንዳለች ቢነግረን እና የት እንደሆነች ቢነግረን ደስ ይለኛል። ቤተሰቦቿም ከሆነ ጓደኞቿም ጋር ከሆነ ሌላ ቤትም እንትን ሆና ከሆነ የምታውቀው ነገር ካለ ነገር በቃ ይሄ እኮ የትዳር ጉዳይ ነው አንዴ አቤል ማለት እኔ በጣም ብዙ ነገሮች እኔ እናንተ ላይ ተፈጥሯል። ይሄ መናገር ስላለብኝ የተናገርኩት ይሄ ትዳር ነገር ነው፣ ቀልድ አይደለም። አብርሃም ልትነግረው ይገባል። ግን ያ ማለት አንተ ስጋ እውነት የለም ማለታችን ግን አይደለም። የተሻለ የሚሆነው ለአብርሃም ያለችበትን ቦታ ስትነግረው ነው። ክፍተት በፈጠሩ ቁጥር መሀላቸው ወሬ እየገባ በጣም ብዙ ነገር ነው የበለጠ ክፍተታቸው የሚፈጠረው። አብረው ሆነው እየተጨቃጨቁ ቢያወሩ ይሻላል። በቃ ይሄ ቀልድ አይደለም አቤል፣ ቀልድ አይደለም። አንተ የምትነግራቸው ከሆነ ንገራቸው። በቃ ያለችበትን ቦታ ነገር ኤፍሬምም እንደዛ እየተጨነቀ ያለው በቃ እንደዚህ አይነት ውሳኔ ውስጥ ትገባለች ብሎ ስላላሰበ ነው እንጂ ኤፍሬም ሩታን ጠልቷት እንዳልሆነ ታውቃለህ፣ ከማንም በላይ እንደሚወዳት። በቃ አንተም ኤፍሬም ላይ እንደዚህ በተፈጠረው ነገር ጓያልክ እየመለስክለት ነበር። አብርሃም ያወራኝ ስትለው ነበር። አብርሃምም ቢሆን እንደዚህ ያክል አቤል ላይ ተቆጥተህ ልትናገረው አይገባም። ከዚህ በፊት አትሄድም ብሎ እየተከራከረ የነበረ ልጅ ነው። ረፍ አብርሃም እንደዚህ አትናገር እያለ ነበር። ዛሬ ሲሆን ስሜታዊ ሆንክ። ስትሄድ የምትሄድ አልመሰለም። ስትሄድ እንደዚህ አይነት ነገር ለመናገር በቃ ግን አቤልንም አታስጨንቁት። በተቻለ አቅም ከስሜታዊ እሷ እንትን ምስጢሬን ጠብቅልኝ ብላው ከሆነስ እንዳትናገር ያለውበትን ቦታ ብላው ከሆነ እኮ ምንም ምስጢሯን ሊጠብቅላት የማይችልበት ምክንያት የለም። ምክንያቱም ከጎኗ የነበረው አቤል ነው፣ አቤል ስለነበረ ማለት ነው። እና ኤፍሬም ተረጋጋ። በኃይልና በጉልበት የሚሆን ነገር የለም። በቃ ተረጋጋ፣ አንተም ተረጋጋ። የለም ኤፍሬም አሁን ወጥቷል፣ ለቆ ወጥቷል። ተረጋጋ አንተም። ሁላችሁም ስሜታዊ ከሆናችሁ ይሄ ነገር አይበርድም። በተረጋጋ መንፈስ ሆነን ይሄን ነገር ልናረጋጋና ልናበርድ ምንችለው። በቃ አቤልን አውሩት። እኔ ከኔ ጋር አናወራም፣ ስለማናወራ ነው። አቤልን አውሩት፣ በስነ ስርዓት አውሩት። ቀስ ብላችሁ ጠይቁት። በቃ እያለቀሰ ነው እሱም በጣም ስሜቱ ተጎድቷል ባደረገው ነገር። መሄድ እንደሌለባት እኮ ያውቃል እሱ። ቢኒያምም እኮ መሄድ እንደሌለባት እኮ ያውቃሉ። ውስጣቸው እኮ ግን ያውቃል። ግን የነገረቻቸው ነገር አለ፣ እሷ ጋር ያለ ነገር አለ እያለ ነው። በቃ ያለን ነገር እንትን ለማለት አብርሃምም ካለበት ስሜት ለማውጣት ሁላችንም አንድ እንረጋጋና እናውራ። ሁላችንም በተፋፋምን ቁጥር በቃ የማይሆን ነገር ውስጥ ተገብቶ ነገሮች እየተባባሱ ነው የሚሄደው። ተረጋግተን ሁላችንም በጥሞና እንትን ልንል ይገባል። በቃ እኔ ሩታ ይሄን ቪዲዮ ካየሽው በእናትሽ የተቻለሽን አድርገሽ ይሄንን ነገር ለማስተካከል መመለስ አለብሽ። ባልሽን የምትፈልጊው ከሆነ ባልሽ ጥሩ ሁኔታ ላይ እና በጤነኝነት ማግኘት ከፈለሽ ያለበት ሁኔታ ደስ አይልም። በቃ አዳር ሲያለቅስ ነው ያደረው። አዳር በቃ አዳር ሲያለቅስ ሰው ሲያለቅስ ያደረ አዳር ሲያለቅስ ነው ያደረው። ለምንድን ነው የኔ ህይወት ሁሌ የሚበጠበጠው እያለ ነው። ለምንድን ነው የኔ ህይወት ላይ እንደዚህ አይነት ጫና ይፈጥ ሁሌ እድሜ ልኬ እንደዚህ ነው የማሳልፈው ብሎ በጣም እያዘነ ነው። ሌላ ሰው ትዳር ለምንድን ነው እንደዚህ የማይሆነው? እኔ ላይ ለምንድን ነው መከራ የሚበዛው እያለ ነው። በቃ ያንን መከራ አንድና አንድ ለመቅረፍ አስቤ ነው ሁሉ ነገር እያደረኩ ያለሁት ብሏል። እና በጣም አይምሮን የሚወቀሰው ያለው ነገር አለ። በጣም በቃ ማለት ጥፋተኝነት ስሜት እኮ አይደለም፣ ግን ለምንድን ነው እኔ ላይ እንደዚህ አይነት በደል እየደረሰ ያለው? ለምንድን ነው እኔ ሚዲያ ሰው ስለሆነ በቃ በጣም ብዙ ነገር ነው እየለፈለፈ ያለው ብቻውን ማለት ነው። ያንን ነገር በእናትሽ ሩታ ከቻልሽ ስልካንሽ ቢያንስ እስኪ እኔን አውሪኝ አንተ። በጣም የሚያስጠላ በቃ የሚያስጠላ ስሜት ውስጥ ነው ያለው። አንቺም መጥፎ ስሜት ውስጥ ልትሆኚ እንደምትችይ አውቃለሁ፣ ግን ቢያንስ አድራሻሽን ንገሪኝና እንትን ነገር ሩታ በጣም ስልሽ ትንሽ ስሜታዊ ይቅርታ። እናንተ በቃ ሁሌ አብርሃምና ሩታ ግን ሁሌ መለመን አትወዱም እንዴ? እኛ እኮ እዚህ ድረስ የምንመጣው እኮ የእናንተን ነገር ለማስተካከል ለጠላት እጅ እንዳሰጡ ለማድረግ ብለን ነው ወይም ልንዝናና የምንመጣ ነው እንዴ የሚመስላችሁ? አዲስ አበባ ሁሌ በእናንተ የሆነ ግጭት በተነሳ ቁጥር እዚህ መተን እኮ ነገሮችን ለማስተካከል ነው። ቆፍጠን በሉ በቃ። የሰው ወሬ አትስሙ። ቀጥታ ባልሽን እመኙ። አንተም
ሩታን በቃ ታውቃታለህ አይደል? እንዴት ተማመን እንደምትዋደዱ ታውቃለህ። ለምንድን ነው ወሬ እየገባ የሚያጣላችሁ? ለምንድን ነው የሰው ወሬ የምትሰሙት? የራሳችሁን ኑሮ ኑሩ። ምንም ሊመጣ ይችላል ከዚህ በኋላ እኮ በጣም ብዙ ነገር ሊመጣ ይችላል። በሰማችሁ ቁጥር እናንተ ባልተማመናችሁ ቁጥር እናንተ እንደዚህ አይነት ነገር እንዴት ታደርጋለህ ብላችሁ በተጨቃጨቃችሁ ቁጥር ክፍተት ነው እየፈጠራችሁ ያላችሁት። ቢያንስ እስቲ ከቡታጀራ እናንተ ብሎ የሚመጣው ሰው አክብሩ። ሁልጊዜ ጋሽዬ እየመጣ እናንተ ማስታረቅ አለበት እንዴ? ሁልጊዜ የሆነ ነገር ማድረግ አለበት እንዴ? ህፃን እኮ አይደላችሁም። በቃ ትልቅ ሰው ናችሁ አይደል? ቀለበት አሰራችሁ አይደል እንዴ? ዱባይ ድረስ ሄዳችሁ እንደገና አሁን ለሰርጉ በምንሯሯጥበት ሰዓት ላይ እንደዚህ አይነት ነገር ለምንድን ነው? የሚዲያ ሰው ስለሆናችሁ ነው። በቃ ብዙ ጣጣ ይበዛበታል አይደል? ያንን ነገር ተቋቋሙ። በጣም ነው የሚያስጠላው። እግዚአብሔርን እሺ ቁጣ በቃ ተመለሽ። የምትሰሚኝ ከሆነ ተመለሽ። ትዳርሽ የምትፈልጊ ከሆነ ተመለሽ። በቃ ልጁ እንደዚህ ተኮራምቶ ተቀምጦ ምንም ማድረግ እንዳይችል አይምሮ በቃ እየሰራለት አይደል? አንድ ነገር ቢሆን ነው ተጠያቂ ነው የምትሆኝ። መኪና ይዞ እንዳይወጣ በቃ ከልክለነው አለኛ። ስሜታዊ ነው። የሆነ ነገር እንዲሆን አንፈልግም። በቤት እንዲቀመጥ አድርገናል። አሁን በተኛበት ነው ወጥቼ የማወራው። በቃ ይሄ ልጅ አንድ ነገር ይሁን፣ ውሳኔሽን አስተካክል። እቤትሽ ተቀመጭ። አንቺ አኩርፊው ከፈለግሽ አታናግሪ፣ ግን እቤትሽ ተቀመጭ። ከቤት ውጪ ለምን ትወጫለሽ? ከቤት ቤቱ ያንቺ አይደለም እንዴ? ያንቺ እኮ ነው ቤቱ። ቢያንስ ለኔ እሺ ያለሽበትን ቦታ ነገር እኔ አውርቼሽ ላውራሽና ቢያንስ ልምጣና ልንገረው ያለውን ነገር። በዚህ ናክል ቤት ጥሎ መውጣት ምናምን ህፃንነት ነው እንዴ? ይሄ እኮ እንትን አይደለም፣ ትዳር አይደል እንደ ያዛችሁት። አንዱ ሲያኮርፍ አንዱ መውጣት፣ አንዱ ሲያኮርፍ አንዱ መውጣት። እስከ መቼ ነው እናንተ በሰው እንትን ምናምን ምክርና በእንትን የምትመለሱ? የሰው ወሬ እየሰማችሁ ፍቅራችሁ ቢያንስ አንድ ወር እንኳን አይቆይም እንዴ እናንተ? ፍቅር ስትሰሩ የሆነ ሰይጣን ይመጣና የሆነ ነገር ያደርግባችኋል አይደል? በቃ ተያት። ነፃነትን ያለፈ ታሪክ ነው። እሷን ተያት። ስለ ነፃነት አንቺ እኮ ማሸነፍ የምትችይው ምንም ሲወራ ከባልሽ ጎን ሆነሽ ስታሳያቸው ማንም ድጋሚ ደፍሮት አይመጣም። የሆነ ነገር ሲፈጠር እኔን እመኝኝ፣ እኔ አንቺ መርጬሽ ነው ካለሽ በቃ ሩታ አንቺ መርጠሽ እስከሆነ ድረስ በቃ አንቺ ለምንድን ነው ባሌ ይሄንን እያደረገ ያለው ነገሮችን ለማስተካከል ሊሆን ይችላል ብለሽ አስበሽ ነው ይሄን ነገር ልታስኬጅ የሚገባው እንጂ በስሜታዊ ተነስተሽ ለምን እንዳደረገ እንደዚህ ካልሽ እሱም በጣም እኮ ስሜታዊ ሊሆን ይችላል። ምክንያቱም የራሱ የሆነ ውስጥ ላይ እውነት ሊኖር ይችላል፣ አንቺም እውነት ሊኖር ይችላል። ስለዚህ በቃ መቻቻል ነው። አንዱ ለአንዱ ተቻችላችሁ መኖር ነው ትዳር ማለት። በጣም በቃ እኔ ማውራት የሌለብኝ ነገር እንዳወራ ያደረጋችኝ ዛሬ አቤልም ሩታም አብርሃምም ሁሉም ጋር እኔ ጋር እውነት አለ ነው የሚሉት። ሁሉም ጋር እኔ ጋር እውነት አለ። ኤፍሬምም እኔ ጋር እውነት አለ። እሺ ሁላችሁም ጋር እውነት አለ። ግን ያ እውነት አንድ ላይ ሆኖ ነገሮች ማስተካከል ካልቻለ እውነት አይደለም። በቃ ምንም አይሰራም። በቃ ምንም ጥቅም የሌለው ነገር ነው ማለት ነው። ሁሉም እውነት ካለው ይስተካከል። ይሄ ነገር ነገሮቹ እንትን ይበሉና አንድ ላይ በማውራት እስቲ ተሰብስባችሁ በማውራት ነገሮችን ለማስተካከል መሞከር ነው። ሌላ ሰው እኮ አያስፈልግም። አሁን እኮ እኛ ቢያንስ እኮ ትልልቅ ሰዎች ነና ወጣት ነን። በዚህ ሰዓት ደግሞ ትልቅ ሰው ሽማግሌ ምናምን የሚያስፈልግበት ሰዓት አለ። ማገናዝበን የምንረዳበት ሰዓት ነው። ይሄ ነገር የሆነው እንደዚህ ስለሆነ ነው። መናገር፣ ግልጽ ማውራት። እንደዚህ እየተሰማኝ ነው አብርሽ ሩታም እንደዚህ እየተሰማኝ ነው፣ ቅር እያለኝ ነው ይሄ ነገር። አቤልም እንደዚህ ሩታ እየተሰማት ነው። አብርሽ እንደዚህ አይነት ነገር ውስጥ ከምትገባ እንዲህ ብናደርግስ ቀድመን ማውራት ነው በቃ የሚያስፈልገው። ይሄ ነገር ቢወራ ኖሮ በቃ ነገሮች ተስተካክለው ነበር እስካሁን የሚቆዩት። ግን አሁን ሁሉም ሩታ እውነት አላት፣ ያም ይመጣና አብርሃም እንደዚህ እውነት አለው። አያስፈልግም እሱ ነገር። እውነቱ የሁለት ወንድ መሆን ነው በቃ። ሌላ ከጀርባው ነው እንትና እውነት አላት አያስፈልግም። ባልና ሚስት ላይ የየግል የሆነ ሐሳብ የለም፣ የተለያየ ማለት ነው። በቃ ሰይጣን በመሃል መጣ። ያለፈ ታሪኩ ልጁን እስከ ዘላለም እያሰቃየው እየኖረ ነው አሁንም ማለት ነው። በቃ ያለፈ ታሪክ ደግሞ ሁሉም ሰው አለው። እኛ አሁን ብዙ ስለማይወራ የሚዲያ ሰው ስላልሆነ ሌላ ማለት ሁሉም ኢትዮጵያዊ ሁሉም ሰው ያለፈ ታሪክ አለ። ግን ያለፈ ታሪክ እንደዚህ እየበጠበጠው ያለፈ የለም። በቃ እሱ የሚዲያ ሰው ስለሆነ ነው እየገነነበት ያለ እና እባካችሁ ከቻላችሁ ወሬ እንትን የምትሉ ምናምን አቁሙ። ለሷም ወሬ የምትልኩላት ሰው ካላችሁ አቁሙ። የእነሱ ትዳር ተፋቶ ምንም እናንተ የአብርሃም መጎዳት ምንም የሚጠቅማችሁ ነገር የለም። ታሞ መድኃኒት እየዋጠ እንትን ሰጥቼው ነው የመጣሁት። በቃ ይደብራልሽ። በጣም የሚያስጠላ ነገር አታሩ።
ፈጣሪ ነገሮችን እንዳስተካከልልኝ ይርዳኝ። እስቲ የሆነ አንድ ቦታ ላይ ነው እዛ ከተሳካልኝ ባገኛ ደስ ይለኛል። ቢኒን እየጠበኩት ነው ሊያሳየኝ። እስቲ